የኢማም አሕመድ እናት ለሌሎች እናቶችም ሞዴል የምትሆን እናት ነች ረሒመሁላህ። እነሆ ኢማም አሕመድ ማለት ታላቅ የሆነ ኢማም ነው ፊ አልፈን አልሐዲት በሐዲትም ወከዛሊከ አይዳን ወፊል ፊቅህ በፊቅህም ማለት ነው። በሁሉም በኩል ትልቅ የሆነ ኢማም ናቸው፣ ትልቅ ዓሊም ናቸው። ኢማም አሕመድን ረሒመሁላህ የማያውቅ ሰውም ያኒ ይኖራል ተብሎ አይገመትም። ትልቅ የሆነ ፈተናን ያሳለፉ የሆነ ኢማም ናቸው። ያኒ ቁርአን መክሉቅ ነው በል እያሉ እስር ቤት አስገብተው ሰውነቱን እንደ እባብ ቆዳ እስከሚላል ድረስ እየቀጠቀጧቸው አይህንን አለልም እያሉ በጽናታቸው ሲጸኑ አላህ የነሰራቸው የሆኑ ታላቅ ኢማም ናቸው ማለት ነው። እነሱ ከልጅነታቸው ስታሳድጋቸው እናታቸው ምንድን ነበር ስታደርግ የነበረው? ሌሊት ላይ ያኒ በእንቅልፍ ጊዜውን እንዳያሳልፍ ምን ታደርግ ነበር? ውሃ ትረጨው ነበር ፊቱ ላይ ማለት ነው። ቀዝቃዛ የሆነን ውሃ ፊቱ ላይ ትረጨዋለች። የዚህ ጊዜ ይነቃል፣ ኪታቦችን ይመጥላል ማለት ነው። የኢማም ሻፊዒ ረሒመሁላህ ደረሳ ናቸው። አልኢማም አሕመድ ረሕመቱላሂ ዐለይህ ረሕመተን ዋሲዐ ወአስከነሁ ፈሲሐ ጀናቲህ። ውሃ ትረጫቸው ነበረ ኢማም ሻፊዒ ዘንድ እና ሌሎችም መሻይኾቻቸው ዘንድ ሂደው የሚቀሩት የሆነው ዒልም ከነሱ የሚወስዱት የሆነው ዒልም እንዳይጠፋባቸው ማለት ነው። በአሁን ጊዜ እንደዚህ የምታደርግ እናት አለች የለችም? እሱ ይታወቃል ማለት ነው። ነገር ግን ከነሱ ያኒ ሞዴል ያኒ ጥሩ የሆነ ነገር መውሰድ ተገቢ ነው። እንደገና ደግሞ ወደ ቂርአት ቦታ ሲሄዱ ራሱ ኢማም አሕመድ ረሒመሁላህ ራሳቸው እናታቸው ነበር የምታደርሳቸው። ለምንድን ነው? ከልጆች ጋር ተቀላቅለው ሲጫወቱ የሐፈዙት የሆነው ሐዲስ የሐፈዙት የሆነው ቁርአን እንዳይጠፋባቸው በሚል ወስዳ ታደርሳለች። ቀርተው እስከሚወጡ ድረስም እዛው ቁጭ ብላ ነው የምትጠብቀው። ሱብሓነላህ ተመልከቱ፣ ይህንን ትልቅ ኢማም ያፈራች እናት ናት ማለት ነው። ወላሂ አላህ ጀዛዋንም አላህ ከፍሏታል። ትልቅ የሆነን ዓሊም አደረገላት ልጇን ማለት ነው። ሲወጣ እንደዚሁም ወደ ልጆች ተቀላቅሎ ሲቀራው የዋለው የሆነው ዒልም እንዳይጠፋው ዘንድ ምን ታደርግ ነበር? ወዳውኑ ከልጆች እንዳይቀላቀል ትወስድና ይዛው ትሄዳለች ማለት ነው። ከዛም በኋላ ትንሽ እረፍት አድርጎ ወዳውኑ ወደ ዒልም እንዲመለስ ታደርገው ነበር በልጅነቱ። ከዚህም የተነሳ ያኒ በዚህ ሁኔታ አደጉ። አልኢማም አሕመድ ረሒመሁላህ ትልቅ የሆነ ኢማም ሆኑ ማለት ነው። እናም ምን ለማለት ነው? ትልቅ የሆነ ሞዴል ናት ማለት ነው ለልጆቻቸው።